ሚካኤል ማለት ምን ማለት ነው? ትክክል። በዕብራይስጥ እንደ እግዚአብሔር ያለ ማን ነው የሚል የስም ትርጉም ይሰጠናል ማለት ነው። እሺ፣ የእስራኤልን ሕዝብ ከግብፅ አውጥቶ በበረሃ የሰማይን መና እየመገበ የመራ ቅዱስ መልአክ ማን ነው? ትክክል። መልአኩ ቅዱስ ሚካኤል ነው። ከብዙ ቅዱሳን መላእክት መካከል በልዩ ክብርና ስልጣን የተሾሙት 7ቱ ሊቃነ መላእክት ናቸው። እነዚህም በክርስትና እምነት ውስጥ ትልቅ ቦታ አላቸው። የመጀመሪያው ቅዱስ ሚካኤል ሲሆን የሰራዊት አለቃና እንዲሁም የጦርነት መልአክና የፍትህ መግለጫ ነው።